የሚኬል አርቴታ ታሪካዊው ውል። አርሰናል ታሪካዊውን 2 ዋንጫዎች ደብል ባያሸንፍ እንኳን ሚኬል አርቴታ እንዴት ሊሸለም ይችላል የሚለው እያነጋገረ ይገኛል። እንደ ዘገባዎች ከሆነ አርሰናል የውድድር ዘመኑ ውጤት ምንም ይሁን ምን ለዋና አሰልጣኙ ሚኬል አርቴታ አዲስ ውል ለማቅረብ አቅዷል። መድፈኞቹ አሁን ላይ ታላቅ ታሪክ ለመስራት 4 ጨዋታዎች ብቻ የቀሯቸው ሲሆን ታሪካዊ የሆነውን የፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫቸውን በአንድ ላይ ለማንሳት እጅግ ተቃርበዋል። ባለፈው ማክሰኞ አርቴታ አርሰናልን ከ20 ዓመት በኋላ ለመጀመሪያ ጊዜ ለቻምፒየንስ ሊግ ፍጻሜ ማድረስ ችሏል። ይህ የሆነው በኤሚሬትስ ስታዲየም በተደረገው የግማሽ ፍጻሜ ሁለተኛ ዙር ጨዋታ አትሌቲኮ ማድሪድን 1-0 በድምር ውጤት 2-1 በማሸነፉ ነው። በታሪኩ ታላቅ የአውሮፓ ዋንጫ አሸንፎ የማያውቀው የሰሜን ለንደኑ ክለብ አርሰናል ግንቦት 22 በቡዳፔስት በሚደረገው የፍጻሜ ጨዋታ የቻምፒየንስ ሊግ ባለቤት ፓሪስ ሰን ዠርመንን ይገጥማል። አርሰናል ከ2 አስርተ ዓመታት በኋላ ለመጀመሪያ ጊዜ የፕሪሚየር ሊጉን ዋንጫ ለማንሳትም በደረጃ ሰንጠረዡ አናት ላይ ይገኛል። ምንም እንኳን አንድ ጨዋታ ቢበለጥም ከዋና ተቀናቃኞቹ ማንቸስተር ሲቲ በ5 ነጥብ ልዩነት ቀድሞ ተቀምጧል። ማንቸስተር ሲቲ ሰኞ ዕለት ከኤቨርተን ጋር 3-3 በሆነ ውጤት መለያየቱን ተከትሎ የዋንጫው ድል በአርሰናል እጅ ገብቷል። አርቴታ ዋንጫውን ለማረጋገጥ ቀሪዎቹን የዌስትሃም ዩናይትድ፣ በርንሌይ እና ክሪስታል ፓላስ ጨዋታዎችን ማሸነፍ ነው የሚጠብቀው። ከዛም በኋላ ወደ ታሪካዊ ድልና ሽልማት የሚያልፍ ይሆናል። አርቴታ በአርሰናል ፕሮጀክት ፍቅር ወድቋል። አዲስ ውልም በክረምት ይቀርብለታል። አርቴታ ስሙን በአርሰናል የታሪክ መዝገብ ላይ የመጻፍ እድል አለው። ነገር ግን የውድድር ዘመኑን በመጨረሻ ላይ ነገሮች ባይሳኩ እንኳን ጋዜጠኛ ፋብሪዚዮ ሮማኖ እንደገለጸው ክለቡ በክረምቱ ለአሰልጣኙ አዲስ ውል ለማቅረብ አቅዷል። ሮማኖ አክሎም አርቴታ አሁን ላይ ትኩረቱን ዋንጫዎችን ማሸነፍ ላይ ቢሆንም በአርሰናል ፕሮጀክት እጅግ ደስተኛ በመሆኑ አዲስ ውል ለመፈረም ንግግሮችን ለማድረግ ዝግጁ መሆኑ ነው የተገለጸው። የቶክ ስፖርት መረጃዎች ደግሞ የ44 ዓመቱ አሰልጣኝ በሰሜን ለንደን ቆይታው ለማራዘም ፍላጎት እንዳለውና የመጀመሪያ ደረጃ ንግግሮች መጀመራቸውን ጠቁሟል። አርቴታ በመስከረም 2024 የ3 ዓመት የውል ማራዘሚያ የፈረመ ሲሆን በአመት 10 ሚሊዮን ፓውንድ ገቢ ያገኛል። በአውሮፓ እግር ኳስ ከእርሱ በላይ ከፍተኛ ክፍያ የሚያገኙት የማንቸስተር ሲቲው ፔፕ ጋርዲዮላ 20 ሚሊዮን ፓውንድ እና የአትሌቲኮ ማድሪድ ዲዬጎ ሲሞኔ 25 ሚሊዮን ፓውንድ ናቸው። አዲሱ ውል ምን ያህል ክፍያ እንዳለው ባይታወቅም አርቴታ ዋንጫ ካመጣ ግን ክፍያው ወደ ጋርዲዮላ እና ሲሞኔ ደረጃ ሊጠጋ እንደሚችልም ይገመታል። ታዲያ በዚህ ሂደት ውስጥ የሚኬል አርቴታ የአሰልጣኝነት ጉዞ በቁጥር በአርሰናል ቤት ምን ይመስላል? ሚኬል አርቴታ በአርሰናል ቤት 348 ጨዋታዎችን የመራ ሲሆን 214 ድሎችን አስመዝግቧል። 74 ሽንፈቶች ያጋጠሙት ሲሆን 60 ጨዋታዎችን ደግሞ በአቻ ውጤት አጠናቋል። በአጠቃላይ 690 ግቦችን ሲያስቆጥር በእርሱ በኩል የተመራው አርሰናል የተቆጠሩበት ግቦች ደግሞ 351 ናቸው። ሚኬል አርቴታ አርሰናልን ከያዘበት ጊዜ ጀምሮ 3 ዋንጫዎችን ያነሳ ሲሆን 1 ኤፍኤ ካፕ እና 2 ኮሚኒቲ ሺልድ ናቸው። አርቴታ በማንቸስተር ሲቲ ለ3 ዓመታት የጋርዲዮላ ረዳት ሆኖ ከሰራ በኋላ በታህሳስ 2019 ኡናይ ኤምሬን በመተካት የአርሰናል ዋና አሰልጣኝ ሆኖ እንደተሾመ ይታወሳል። በመጀመሪያው የውድድር ዘመን የኤፍኤ ካፕ ዋንጫን ማሸነፍ የቻለ ቢሆንም ከዚያ በኋላ ባሉት 3 የውድድር ዘመናት ግን በሊጉ ሁለተኛ ሆኖ ማጠናቀቁና በቅርቡ በመጋቢት ወር የካራባኦ ካፕ ፍጻሜን ማሸነፍ መሳኑ ሌላ የሚታወስ ጉዳዩ ነው። ያም ሆኖ አርቴታ አርሰናልን ከመካከለኛ ደረጃ ቡድንነት አውጥቶ በየአመቱ ለዋንጫ ወደሚፎካከር ጠንካራ ቡድን ቀይሮታል። አሁን ላይ ክለቡ በየቦታው ጥራት ያላቸው ተጫዋቾች እንዲኖሩትም አድርጓል። የአርቴታ ታክቲክ ቁጥጥርና መከላከልን መሰረት ያደረገው በብዙዎች ቢተችም አሰልጣኙ ግን በአቋሙ በመጽናት አርሰናልን እየመራው ይገኛል። ይህ ዓመት አርሰናልን ወደ ታላቅ ክብር ምናልባትም ለ2 ዋንጫዎች የሚመራበት ዓመት ሊሆን እንደሚችልም ይጠበቃል።